እንደምን ቆያችሁ የሲናጎግ ሚዲያ ቤተሰቦች፣ ወቅታዊ መረጃዎችን ይዘናል። ቪዲዮን ላይክ እና ሰብስክራይብ በማድረግ ይጀምሩ። የነቢይ ኢዩ ጩፋ መጽሐፍ በኃይሌ ግራንድ ሆቴል የተለያዩ ሁኔታዎችን ባስተናገደ መልኩ ተመረቀ። በምረቃው ዕለትም የተለያዩ ታላላቅ ሰዎች የተገኙ ሲሆን ባለመገኘታቸው ጥያቄ የተነሳባቸውን ሰዎች እንዳሉም እየተነገረ ነው። ተጨማሪውን ይዘናል። ነቢይ ሄኖክ በነቢይ ኢዩ ገናናው ኢየሱስ መጽሐፍ ምረቃ ላይ የተናገረው ነገር እያነጋገረ ይገኛል። በዝርዝር እንመለከተዋለን። ዮናታን አክሊሉ ለምን በነቢይ ኢዩ መጽሐፍ ምረቃ ላይ አልተገኘም የሚሉ ወገኖች ምላሽ ይዘናል። እስከ መጨረሻ እንድትከታተሉ ጋበዝናችሁ። የነቢይ ኢዩ ጩፋ መጽሐፍ ገናናው ኢየሱስ የሚል በኃይሌ ግራንድ ሆቴል የተለያዩ የቤተ ክርስቲያን መሪዎች፣ አገልጋዮችና ወዳጆች ዘመዶች በተገኙበት በይፋ መመረቁን የክራይስት አርሚ ቤተ ክርስቲያን አስታወቀች። በዕለቱም የተለያዩ ሁነቶች የተካሄዱ ሲሆን በመድረኩ የወቅቱ ታዋቂውና አነጋጋሪው ታከር አዶናይ ተገኝቷል። በመድረኩም ከተገኙትና ንግግር ካደረጉት መካከል አገልጋይ አብይ ታደለ፣ ሐዋርያው ዘላለም ጌታቸው፣ ሐዋርያው እስራኤል ዳንሳና ነቢይ ሄኖክ ይገኙበታል። ከዚህም በተያያዘ ነቢይ ሄኖክ ግርማ ንግግር አነጋጋሪ ሆኗል። ነቢዩ በመድረኩ የተናገረው ራሱን ከነቢዩ ጋር በንጽጽር በማቅረብ እኔና ኢዩ እንመሳሰላለን፣ የማያመሳስለንም ነገር ቢኖር በቅርቡ አመሳስየዋለሁ ብሏል። ይህንን ንግግር በአዎንታዊም የወሰዱት ወገኖች ነቢይ ኢዩ ጩፋ ሌሎችን በመንቀፍ የሚታወቅ አወዛጋቢ ሰው በመሆኑ ሄኖክ የራሱን ስህተት ለመሸፈን እየተጠቀመ ነው ሲሉ ተችተዋል። በሌላ ደግሞ የተወለዱበትን ስፍራ አንስቶ መናገሩ የእግዚአብሔር ጸጋ በገጠር ከተማ ማለያየቱን እያስነቀፈው ይገኛል። አገልጋይ ዮናታን አክሊሉ መጽሐፍ ምረቃ ላይ አለመገኘቱ ከሁለቱም ጎራ ወዳጆች ጥያቄ እያስነሳ እንደሆነ እየተነገረ ነው። በመልካም ወጣት መክፈቻ ላይ በመገኘት ከጎኑ እንደሆነ ያረጋገጠለት እና የመጽሐፉ ጸሐፊ ነቢይ ኢዩ የራሱ መጽሐፍ ምረቃ ላይ ዮናታን አለመገኘት ጥያቄ ያጫረ ሆኗል። በተመሳሳይም አፖስቶሊክ ኤንድ ፕሮፌቲክ የሚል ህብረት አብሮት የመሰረተው ሐዋርያ ታምራት አለመገኘትም አነጋጋሪ ሆኗል። ሌሎችም በእንዲሁ በዙሪያ የነበሩ ታላላቅ ሰዎችን ቢሾፕ ዳዊት ሞላለኝን ጨምሮ ያለመገኘት ለመጽሐፉ ትኩረት ያለመስጠት ወይም አንዳች ክፍተት ይኖር ይሆን ብሎ እየጠየቁ ይገኛሉ። እኛም ተጨማሪ መረጃ ስናገኝ ተመልሰን የምናደርሳቸው ሲሆን ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በጌታ ፍቅር ጋበዝናቸው። መልካም ቆይታ።